በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የወጣቶች ሱሰኝነት ቁጥር ለመቀነስ በወጣቶች ስብዕና ግንባታ ዙሪያ የሚሰሩ ተቋማት ሊበራከቱ እንደሚገባ ተጠቆመ። በተለይም ዩኒቨርሲቲዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ለወጣቶች የግል ስብዕና ላይ ያተኮረ ስልጠና መስጠት እንደሚገባቸው ተገልጿል። የወጣቶች ስብዕና ግንባታ ላይ የሚሰራው ብሬክሩስ የተሰኘ ተቋም ባለፉት 3 ዓመታት ከ17000 በላይ ለሚሆኑ ወጣቶች የስነ ልቦና ግንባታ ስልጠና መስጠቱን አስታውቋል። ሀብታም አያሌው ተጨማሪ አላት። ጥናቶች እንደሚያመላክቱት አብዛኛውን ዓለም ላይ የሚስተዋሉ የሱስ አይነቶች ከዜጎች የስነ ልቦና ቀውስ ጋር ተያይዘው የሚከሰቱ እንደሆኑ ይጠቁማሉ። ይህንንም በዓለም አቀፍ ደረጃ ለመቀነስ አሊያም ለማስቆም ሳይንሳዊ በሆነ መንገድ የተቋቋሙ የስብዕና ግንባታ ማዕከላት መስፋፋትና የሱስ ተጠቂ የሆኑ ዜጎችን ባማከለ መልኩ ስልጠናዎች መሰጠት እንዳለባቸው በምክረ ሀሳብነት ይነሳል። በኢትዮጵያም ከጊዜ ወደ ጊዜ እየጨመረ የመጣውን የወጣቶች ሱሰኝነት ቁጥር ለመቀነስ የወጣቶች ስብዕና ግንባታ ዙሪያ የሚሰሩ ተቋማት ሊስፋፉ እንደሚገባ ተጠቁሟል። በተለይ ዩኒቨርሲቲዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ለወጣቶች በግል ስብዕና ላይ ያተኮረ ስልጠና መስጠት እንዳለባቸው ጭምር ተገልጿል። ከዚሁ ጋር በተገናኘ ብሬክስሩ ትሬዲንግ አክሲዮን ማህበር የተሰኘ ድርጅት ለሱስ ተጠቂ የሆኑ ወጣቶችን የስብዕና ግንባታ ስልጠና እየሰጠ እንደሚገኝ አስታውቋል። የማህበሩ የዳይሬክተሮች ቦርድ ሰብሳቢ የሆኑት አቶ ነጻነት ዘነበ እንደገለጹት ማህበሩ በስብዕና የታነጹ ወጣቶችን ለማፍራት በኢትዮጵያ የመጀመሪያ የሆነውን የውስጥ ህሊና ስልጠናዎችን በቀጥታ ና በኦንላይን በሀገር ውስጥና ከሀገር ውጪ ስልጠናዎችን እየሰጠ ነው ብለዋል። በዚህም ባለፉት 3 ዓመታት ብቻ ከ17000 በላይ የሚሆኑ ዜጎች ባገኙት የስብዕና ግንባታ ስልጠናዎች ከተለያዩ የሱስ አይነቶች በመውጣት ወደ መደበኛ ህይወታቸው መመለሳቸውን አንስተዋል። ባለፉት 3 ዓመታት ውስጥ ከ17000 በላይ ሰዎች የስልጠና ጥቅሎችን በመግዛት ብዙዎች ከሱሳቸው ጸድተዋል። ብዙዎች ስራ የሌላቸው ትልቅ ስራ ማግኘት ችለዋል። ብዙዎች በራሳቸው ተስፋ የቆረጡ ስራ ጀምረው ብዙዎችን ቀጥረው ማሰራት ችለዋል። የጤና ባለሙያ የነበሩ ጭምርና ሱሰኞች የነበሩ ሰዎች ኮግኒቲቭ ቴራፒ የሚባለውን የሂፕኖቴራፒ ቴክኒክ በመጠቀም ለውጥ ማግኘት ችለዋል። ተስፋችን እንግዲህ በእነዚህ ስልጠናዎች ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጪ ዓለም ላይ ያሉ ብዙ ሰዎች እንደሚቀየሩበት ነው። እንዲሁም በከፍተኛ ጭንቀትና ድብርት ውስጥ ለሆኑ ዜጎች የኦንላይን ስልጠናዎች መዘጋጀታቸውን ተናግረዋል። ሰዎች ከቤት ቁጭ ብለው ይህን ስልጠና ሊወስዱበት የሚችሉትን ፕላትፎርም አዘጋጅተን ጨርሰን ዛሬም ድረስ የተለያዩ ሰዎች ከቤታቸው ነው የሚማሩት፣ ከቤታቸው ነው ፈተና የሚወስዱት፣ ከቤታቸው ነው ወርክ ቡኮችን የሚሞሉት። ይህን ሁሉ ቴክኖሎጂ አዘጋጅተን በዛ መሰረት እየሰራ እንገኛለን። ከዚህ በተጨማሪም በኢንተርናሽናል ደረጃ ኮምፒት ማድረግ የምንችልበትን ፕላትፎርም ለመዘርጋት ከሀገር ውጪ በምንወጣበት ጊዜ አፍሪካ ውስጥ በተለይ ፈረንሳይኛ ቋንቋ እጅግ በጣም ወሳኝ ስለሆነ በፈረንሳይኛ ቋንቋ፣ አረብኛ ቋንቋ፣ ሌሎችንም ሀገር ውስጥ ያሉ ቋንቋዎችን በመጨመር ብዙ ሰዎች በቤታቸው ሆነው ይህን ስልጠና እንዲያገኙ አድርገናል። ይህ በእንዲህ እንዳለም የስነ ልቦና ውቅር ስልጠናን የሚደግፉ ህጎች ኢትዮጵያ ውስጥ አለመኖራቸው ተግዳሮት መሆኑን በማንሳት በቀጣይም መንግስት ከስልጠና የተገኘው ውጤት ከግምት በማስገባት እንዲጠቀምበት ጠይቀዋል። የማህበሩ ምክትል ሰብሳቢ የሆኑት አቶ ሲሳይ ምህረት በበኩላቸው በሀገር አቀፍ ደረጃ ያለው የሱሰኝነት ቁጥር ከፍተኛ መሆንና ብቁ ባለሙያ ቁጥር ደግሞ አናሳ መሆን ተግዳሮቶች መሆናቸውን ጠቅሰዋል። እዚህ ሀገር ላይም አፍሪካ ላይም ትልቁ ችግር አስተሳሰብ ስለሆነ ይሄ ኩባንያ ደግሞ የሚሰራው አስተሳሰብ ላይ ነው። ስለዚህ በጣም ከፍተኛ የሆነ ፍላጎት ያለበት ነገር ግን ይህንን ለማሟላት የሚበቃ የሰው ኃይል፣ የአሰልጣኞች የተለያየ ነገሮችን የማሟላት በጣም ትልቅ ስራ አለ። ለምሳሌ ብሬክስሩ ሲጀምር የጀመረው በ12 አሰልጣኞች አካባቢ ነው። ነገር ግን ለማዳረስ እጅግ በጣም ሰፊ ቁጥር እንዲሁም ደግሞ የተለያየ የቋንቋ ክህሎት ያላቸውንም ሰዎች መጠቀም አስፈላጊ ስለሆነ ቁጥሩን እያሰፋ ከ50 በላይ አሰልጣኞችን መፍጠር ችሏል። ይህ ግን በቂ አይደለም። ማህበሩም ህዳር 21 ቀን 2015 ዓ.ም ባካሄደው 3ኛ ዓመት መደበኛና 2ኛ አስቸኳይ ጠቅላላ ጉባኤው የ2014 በጀት ዓመት እቅድ አፈጻጸምን ገምግሞ በ2015 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል።